What's up, everybody? This is Biggie Man. I'm from Blockchain Hub. እንዴት ናችሁ ቤተሰብ? ሰላም ሰላም ብያለሁ። ዛሬም እንደተለመደው በዚህ ቻናል ምንም ገንዘብ ሳታወጡ ገንዘብ የምትሰሩበትን ወሳኝ የሆነ የብሎክቼን ፕሮጀክት ይዤላችሁ መጥቻለሁ። ኤቭሪቲንግ ፔፐራቸውን እያየን ዲቴል ዊዝድሮዋል የተደረገበትን ሁኔታ ዋሌቴን እያሳዩዋችሁ ዲቴል ስለዚህ ፕሮጀክት የምንነጋገር ይሆናል። ቤተሰብ እስካሁን ድረስ ከሰራሁላችሁ ፕሮጀክት ከሰራሁት ቪዲዮ አይሚን ከማውቃቸው በአጠቃላይ ላይ በጣም ፕራዮሪቲ ከምሰጣቸው ፕሮጀክቶች መካከል አንዱ ነው። በጣም ሲሪየስ የሆነ ፕሮጀክት ነው። ገና ከጅማሮ ላይ አካሄዱ ቢልድ የሚያደርጉበት መንገድ ኤቭሪቲንግ በጣም አስገራሚ ነው። ሶሺዮን ያልጀመራችሁ ሰዎች ከታች አስቀምጥላችኋለሁ የሶሺዮን ዌብሳይት። ከዌብሳይቱ ላይ ነው ዳውንሎድ የማድረግ የምችሉት። አፑን ፕላይ ስቶር ላይ የለም። ከዌብሳይቱ ላይ ዳውንሎድ ለማድረግ የምትቸገሩ ልጆች ካላችሁ ደግሞ ቴሌግራም ቻናል ላይ ኤፒኬውን አስቀምጥላችኋለሁ። ወደ አፑ ከመሄዳችን በፊት ምን ዲቴል ነገሮችን ማየት አለብን የሚለውን አሳያችኋለሁ። ሌትስ ጎ። እዚህ ጋር እንደምትመለከቱት ከሆነ የሶሺዮ ኮር ቲም ኤክስ ገጻቸው ላይ ይገኛለሁ። እዚህ ፕሮጀክት ላይ በጣም የተቀመጡ ወሳኝ የሚባሉትን ነገሮች ቶሎ ብዬ አሳያችኋለሁ ማለት ነው። የመጀመሪያው ነገር ምንድነው? ኦፊሻል ኮንትራት አድሬሳቸውን እዚህ ጋር እንደምትመለከቱት በግልጽ አስቀምጧል። ጋይስ አትዘናጉ። ማንበብ የምችሉ ሰዎች ገብታችሁ እያነበባችሁ ዋትስ ጎይንግ ኦን የሚለውን ነገር እንድታጣሩ አበረታታችኋለሁ። ማንበብ ሪሰርች ማድረግ በክሪፕቶ ዓለም ትልቅ ዋጋ ያለው ነገር ነው። ከዚህ በፊትም ብዙ ጊዜ አውርቻለሁ። ስለዛ ይህ ኦፊሻል ቲም ኮንትራት አድሬሱን BSC ኔትወርክ ላይ ኦልሬዲ አሳውቀዋል። በተለያየ ጊዜያትም ዊዝድሮዋል ፈቅደውልናል። አፓቸው በጣም ስሙዝ ነው። የዌብ3 ዋሌትን ያካተተ ነው። ወደ ዌብ3 ዋሌታችን በሚፈቀደው ልክ በሚፈቀድልን ታይም ቀድሚያ ባስቀመጡት ዋይት ፔፐራቸው ላይ ባስቀመጡት ፕላን መሰረት ዊዝድሮ እያደረግን ነው። ይህን ፕሮጀክት እየሰራችሁ ያላችሁ ሰዎች በአጠቃላይ ፍሬዝወርዳችሁን እንዴት ማስቀመጥ እንዳለባችሁ ከዚህ በፊት ተነጋግረናል። ሲሪየስሊ ፍሬዝወርዳቸውን እንድትይዙት ምንም አይነት ሎስ ሊገጥመን አይገባም። ከዛ በመቀጠል ኬዋይሲያቸው በጣም ሲምፕል ነው። እዚህ ጋር እንደምታዩት ከሆነ BSC ኔትወርክ ላይ ፕራይሳቸውን ገብታችሁ ማየት ትችላላችሁ። ይሄ ማለት ኢትስ ኦልሬዲ ገንዘብ የሆነ ፕሮጀክት ነው። ከዛ በተጨማሪ ሌላ ማሳያችሁ ነገር ካለ እዚህ ላይ ሪዋርዲንግ ሴሽን ነበራቸው። አንድ ኮምፒቲሽን አዘጋጅተው ነበረ። ኮምፒቲሽኑ ለርን ኤንድ ኤርን ነበር። እዛ ኮምፒቲሽን ላይ ነው ተወዳድሬ ነበረ። ምን ያህል ሳፖርቲቭ የሆነ ቲም እንዳላቸው ላሳያችሁ። እዚህ ጋር አናውንስ ባደረጉት መሰረት 10 ሰዎች ነው የሸለሙት። ከነዛ 10 ሰዎች መካከል ጋይስ እኔ አለሁበት። እዚህ ጋር እንደምትመለከቱት ሪፕሌይ አስቀምጬላችኋለሁ። ምክንያቱም ፖስት ካደረጉት ኢሜል መካከል የኔ ኢሜል ይገኛል እዛ ላይ። እዚህ ጋር እንደምታዩ ይሄ የኔን ሪፕሌይ ነው የሚያሳየው። ስለዛ ቀጥታ ከኮር ቲሙ ጋር ኢቭን መነጋገር የምችሉበት በጣም ኦፕን የሆነ የሚገርም ኮሚኒቲ ቤዝድ የሆነ ቲም ነው። እንደምትመለከቱት ያስቀመጥኩት ታግ ላይ ያሸነፍከውን ሪሲቭ ለማድረግ ቀጥታ ቴሌግራም ላይ ነው ኮንታክት አድርግ ብለው ያስቀምጡልኝ። ይሄን የማሳያችሁ ቤተሰብ ፕሮጀክቱ ምን ያህል ትረስትድ ነው የሚለውን ክሊር እንድትሆኑ ነው። ቀጥታ ወደ ቴሌግራም ይሄዳለው። ከሶሺዮ ኮር ቲም ጋር ያደረግነውን ዲስከሽን ላሳያችሁ ነው። ኤኒዌይስ እሺ ጋይስ እንደምትመለከቱት እዚህ ጋር ሶሺዮ ኦፊሻል ተጻጽፈናል ከሶሺዮ ኦፊሻል ጋር። መጀመሪያ ላይ ገብቼ በተሰጠኝ ዩዘር ኔም ነው ያስቀመጥኩት። ኢሜሉ የኔ እንደሆነ ፕሩፍ እንዳረግ ጠይቆኛል። በጠየቀኝ መሰረት ፕሩፍ አረግኩለት።
እንደምትመለከቱት ዋሌቴ ላይ በዛን ሰዓት የነበረው ዋሌቱ የኔ መሆኑን ፕሩፍ ለማድረግ ስልክለት እንደምትመለከቱት 400 የመጀመሪያ ሪሲቭ ያደረኩት ሶሾ ነው። በዛ መሰረት ሪዋርዴን ቀጥታ ነው ዴሊቨር ያደረጉልኝ። ሪዋርዴን ዴሊቨር ካረገልኝ በኋላ አድሬሴን ልኬለታለሁ። 100,000 ሶሾ ቀጥታ በኤስሲ ኔትወርክ ተጠቅሞ መላኩን ይህንን ነገር ከብሎክቼን ላይ ስክሪንሾት አድርጎ ልከውልኛል። በጣም አመስግኜ ነው የወጣሁት። ይህንንና ዲቴል ያሉትን ነገሮች አፑ ላይ ምን ማድረግ እንዳለብን የግድ ይህንን ፕሮጀክት ማይን ማድረግ ያለብን ለምንድን ነው የሚለውን እያንዳንዱን ነገር ማሳያችሁ ይሆናል። አብራችሁን ቆዩ። አፑ ልክ ስትከፍቱት እንደዚህ ነው። ምንም አይነት ስትረስ የሌለበት አፕ ነው። የመጀመሪያው ነገር ያ ማለት ምንድን ነው? ምንም አይነት ማስታወቂያ አታዩም። ምንም አይነት ማስታወቂያ አይኖርባችሁም። የስልካችሁን ባትሪ አይጨርስም። በ24 ሰዓት አንድ ጊዜ ብቻ እየገባችሁ ክሊክ በማድረግ ብቻ የሚሰበስቡት ኮይን ነው የሚሆነው። ጋይስ ሶሾ አፑ ይሄን ይመስላል። ዘ ኦንሊ ቲንግ በ24 ሰዓት አንድ ጊዜ ገብታችሁ የምታደርጉት ነገር ምንድን ነው? እዚህ ጋር እንደምትመለከቱት የሶሾ ሎጎ አለ። እሱን አንድ ጊዜ ክሊክ ማድረግ ብቻ ነው። ምንም አይነት ማስታወቂያ አይመጣባችሁም። ከዛ ቀጥሎ አፕ ውስጥ ምን አይነት ፊውቸሮች አሉ የሚለውን አሳያችኋለሁ። ጀስት አንድ ጊዜ ክሊክ በማድረግ ብቻ 24 ሰዓት አንዴ ስልካችሁን ቼክ እያደረጋችሁ በእርግጠኝነት ገንዘብ የምትሰሩበት ምርጥ የሆነ አፕ ነው። ስለዛ አፑ ላይ ያሉትን አንዳንድ ፊውቸሮች እናያለን። ሌትስ ጎ። እዚህ ጋር እንደምታዩት ትራንዛክሽን ሂስተሪ ያሳያል። ምን አይነት ትራንዛክሽኖች እንደነበሩ ኤቭሪ ኤንድ ኢች ቲንግስ መስግቦ ያስቀምጣል። ኬዋይሲያቸው በጣም ቀላል ነው። ላይቭ ቬሪፊኬሽን ኢቭን ስቲል የለውም። ምናልባት አሁን ከመጣ አላቅም። ስለዛ ምንድነው የምታደርጉት? አይዲያችሁን፣ ፎቶችሁን ቀጥታ ከጋላሪ ላይ ነው አፕሎድ የምታደርጉት። ከዛ እዚህ ጋር በደንብ ሲሪየስሊ ማየት ያለብን ነገር ምንድን ነው? ብዙ ልጆች የምትሳሳቱት ሁለት ዋሌት አለ ማለት ነው። አብዛኛው የኔትወርክ ፕሮጀክቶች ሁለት አይነት ዋሌት አላቸው። ስለነዚህ ዋሌቶች በስነስርዓት ግንዛቤ ሊኖረን ይገባል፣ ምንም አይነት ስህተት ከመስራታችን በፊት ማለት ነው። ኢንተርናል ዋሌት ላይ እንግባና ኢንተርናል ዋሌት ምንድን ነው የሚያሳየን? እዚህ ጋር እንደምትመለከቱት ማይን ያረኩት ሶሾ ይታያል። ይሄ ማለት አፕ ላይ ማይን እያረኩት ያለሁት ነው። ከታች እንደምትመለከቱት ደግሞ የቢኤስሲ ዋሌት አድሬስ አለ። ኤንድ ኔክስት እዚህ ጋር እንደምታዩት ቀጣይ ክሌሚንግ መቼ እንደሆነ ነው። ስታርት ኦን ፌብሩዋሪ 15 2026 2 ሰዓት ከ10 ኤኤም ጀምሮ ክሌም ይደረጋል ማለት ነው። ኤቭሪባዲ ይህን ነገር በደንብ አንብባችሁ አንደርስታንድ ማድረግ መቻል አለባችሁ። ምክንያቱም የሚገዛን እዚህ ላይ የተጻፈው ነገር ስለሆነ ማለት ነው። እዚች ጋር እንደምትመለከቱት ከሆነ 411 ሪሲቭ ያለው መቼ እንደሆነ ያሳያል። ቀኑ ኦክቶበር 14። ኤቭሪቲንግ እዚህ ጋር ብሎክቼን ኤክስፕሎረር ላይ ሄዳችሁ ሃሹን ቼክ ማድረግ የሚችሉት አይነት ሪል ትራንዛክሽን ነው። እዚህ ጋር ወደ ዋናው ነገር ስመጣ ዋሌት፣ ይሄኛው ዋሌት ኢትስ ናት ላይክ ኢንተርናል ዋሌት ከአፑ ጋር አብሮ ዴቨሎፕ የተደረገ ነው። ግን ይሄኛው ዋሌት ሲሪየስ ሆናችሁ ፍሬዝ ወርዱን መያዝ ይኖርባቸዋል። ጀስት ላይክ ሜታማስክ፣ ትረስት ዋሌት ብላብላ። ዊዝድሮዋል ኦፕን ሲደረግ ከኢንተርናል ዋሌታችን ላይ ወደ ዋናው ዋሌታችን የምንወስደው ማለት ነው። ወይም ደግሞ ከኢንተርናል ዋሌታችን ላይ በቀጥታ ወደ ተለያዩ ወደ ሜታማስክ ወደ ተለያዩ ዌብ3 ዋሌቶች መውሰድ ትችላላችሁ። እኔ ግን የመረጥኩት ቀጥታ ወደዚህ ዋሌት መውሰድን ነው። ተመልሳችሁ ስትመጡ ሁልጊዜ ሊጠይቃችሁ ይችላል ፍሬዝ ወርዳችሁን በአግባቡ መያዛችሁን ማስታወስ አለባችሁ። ቀጥታ ወረቀት ላይ ጽፋችሁ ነው ቤተሰብ መያዝ ያለባችሁ። ምን አይነት ፍሬዝ ወርዱን ከረሳ ሰው ጋር ዲስከሽን አይኖረንም። እዚጋ እንደምትመለከቱት 411 ሪሲቭ አድርግ ያለው ሪዋርድ የሆንኩት ደግሞ 100,000 አለ።
ሪፖርት ተደርጓል ማለት ነው። ሂስቶሪ ላይ ማየት እንችላለን። ከዚህ በተጨማሪ ሌላ ማየት ያለባችሁ ነገር ላደር ቦርድ ሲስተም አላቸው። በዓለም ስንተኛ እንደሆናችሁ፣ ማን እየመራ እንደሆነ ሁልጊዜም የብሎክቼን ፕሮጀክቶች በግልጽ የሚያሳዩ ነው የሚሆነው። ግሎባል ራንክ ያሳያል። እዚህ ጋር ከላይ እንደምትመለከቱት ቶታል ዩዘሩ ስንት እንደሆነ እዚህ ጋር እንደምትመለከቱት አንደኛ ላይ ሲሞን ገለፍከር እየመራች ትገኛለች። ይመቻል። ሮድማፓቸውን ማንበብ ትችላላችሁ። ከዛ በተረፈ በቀጣይ ቪዲዮ የማሳያችሁ ነገር ከኤክስተርናል ከሆኑ ዋሌቶች ጋር ያ ማለት ከነ ሜታ ማስክ ከነ ትረስት ዋሌት ጋር እንዴት ሊንክ አፕ እንደሚያደርግና ትራንዛክሽኑ እንዴት ስሙዝሊ እንደሚፈጸም በቀጣይ ቪዲዮ የማሳያችሁ ይሆናል። ኤቭሪባዲ የሶሺዮን ሊንክ የመጀመሪያው ኮመንት ላይ ዲስክሪፕሽን ላይ ያስቀምጥላችኋለሁ። ኤፒኬውን ዳውንሎድ ለማድረግ የምትቸገሩ ሰዎች ካላችሁ ቴሌግራም ቻናል ላይ ልክ ከዚህ ቪዲዮ ሊንክ ስር የአፑን ኤፒኬ ፋይል አስቀምጥላችኋለሁ። ዌብሳይቱንም ከስር አስቀምጥላችኋለሁ። ከዌብሳይቱን ዳውንሎድ ማድረግ ትችላላችሁ። ኤቭሪባዲ ነቃ ደንገጥ ብላችሁ መስራት ከጀመራችሁ ይሄ በጣም የሚያዋጣ ፕሮጀክት ነው። ቤተሰብ እዚህ ጋር እንደምትመለከቱት ኦልሬዲ ኦፊሻል ኮንትራክት አድሬሱ ተሰጥቶናል። ሄዳችሁ አድ ማድረግ ትችላላችሁ። ዋጋውን ኤቭሪቲንግ ማየት የምችሉበት ፕሮጀክት ነው። ለዚህ ቻናል አዲስ የሆናችሁ ካላችሁ ደግሞ ይህን ቻናል ሰብስክራይብ እያደረጋችሁ የደወል ምልክቷን በማብራት ቤተሰብ መሆን ትችላላችሁ። ዚስ ኢዝ ብሎክቼን ሀብ ዊዝ ቢጊ። በቀጣይ ቪዲዮ እስከምንገናኝ ድረስ ኤቭሪባዲ ያልገባችሁን ጥያቄ በኮመንት ሴክሽን አሳውቁኝ። አመሰግናለሁ። በቀጣይ ጊዜ እስከምንገናኝ ባይ ባይ።